በአንድ እጁ ትልቅ አሻንጉሊት አንጠልጥሎ በሌላ እጁ ደግሞ እናቱን የሚፈልግ የሚመስል አንዲት ትንሽ ፍጡር። ይህ ምስል ሰሞኑን የዓለምን ማህበራዊ ሚዲያ ሰቀቀን ውስጥ የከተተና በሚሊዮኖች የሚቆጠሩ ሰዎችን ያስለቀሰ ታሪክ ሆኗል። ፓንች ይባላል። በጃፓን የሚገኝ ትንሽዬ ዝንጀሮ ነው። ነገር ግን ፓንች ለዓለም ዝም ብሎ ዝንጀሮ አይደለም። እሱ የብዙዎቻችን የተሰበረ ማንነት ነጸብራቅ ሆኗል። እናቱ እንደተወለደ የናቀችው፣ ማቀፍ ሲገባት ፊቷን ያዞረችበትና ለህልውናው ሲል አርቲፊሻል አሻንጉሊት እንደ እናት አቅፎ ለመኖር የተገደደ ምስኪን። ዛሬ ላይ የዚህ ዝንጀሮ ታሪክ ቫይራል የሆነው ስለ ውበቱ ብቻ አይደለም። ለምንድን ነው ሁላችንም ለዚህ ዝንጀሮ ደጀን የሆን ነው? ለምንድን ነው በእሱ ህመም ውስጥ የራሳችንን ቁስል ያየ ነው? ዛሬ በረቂቅ ሚዲያ በጃፓኑ ኢቺካዋ መካነ አራዊት ውስጥ የተጀመረውንና መላው ዓለምን ያስለቀሰውን የፓንች-ኩን የህይወት ጉዞ ከብቸኝነት እስከ መጨረሻው የድል ብርሃን በጥልቀት እንመረምራለን። የሰው ልጅ ስነ ልቦና ከዚህ እንስሳ ታሪክ ጋር እንዴት እንደተቆራኘ የምናይበት ይህ ልዩ ዘገባ እስከ መጨረሻው ድረስ ልባችሁን እንደሚነካ እርግጠኞች ነን። ወደዚህ ልብ የሚነካና ጥልቅ ትንተና ከመግባታችን በፊት እንደነዚህ ያሉ ወቅታዊና እጅግ ጥልቅ መረጃዎች በፍጥነት እንዲደርሷችሁ ረቂቅ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክና ሼር በማድረግም ለብዙዎች እንዲደርስ አግዙን። አዳዲስ መረጃዎች በወጡ ቅጽበት እንዲደርሷችሁ የደውል ምልክቷን መጫን እንዳትረሱ። ጉዞ የጀመረው እንደ ኤሮፓያን አቆጣጠር በሐምሌ 2025 በጃፓን ቶኪዮ አቅራቢያ በሚገኘው የኢቺካዋ መካነ አራዊት ነው። ፓንች በተወለደ ቅጽበት የደረሰበት መከራ እጅግ ከባድ ነበር። ተፈጥሯዊ እናቱ ልታቅፈውና ልታጠበው ሲገባ ያለምንም ምክንያት ገፋችው። ይህ ለዝንጀሮ ሕፃናት ሞት ማለት ነው። የመካነ አራዊቱ ሰራተኞች ግን ተስፋ አልቆረጡም። በጠርሙስ ወተት እያጠቡና በብርድ ልብስ እያለበሱ ሊያሳድጉት ወሰኑ። ነገር ግን ፓንች የሚጠባው ወተት ብቻ ሳይሆን የሚታቀፈው ሙቀት ያስፈልገው ነበር። ለዚህም ሲሉ አንድ ትልቅ የኦራንጉታን አሻንጉሊት ሰጡት። ረጅም እጆችና ለስላሳ ፀጉር ያላት ይህች አሻንጉሊት ለፓንች ብቸኛዋ እናት ሆነች። ፓንች አሻንጉሊቷን አጥብቆ አቀፋት፣ አብሯት ተኛ። በሄደበት ሁሉ እየጎተተ ይዟት ይጓዝ ጀመር። ይህ ምስል የሰው ልጅ ስነ ልቦናዊ ፍላጎት በእንስሳት ላይም ምን ያህል ጥልቅ እንደሆነ ያሳያል። ፓንች ለአሻንጉሊቷ የሰጠው ፍቅር እኛ ሰዎች በውስጣችን ያለውን የፍቅር ጥማትና የመጠለል ፍላጎት በጉልህ የሚያሳይ ነበር። እውነተኛ ፈተናው የጀመረው ግን ጥር 2026 ላይ ነው። ፓንች ትንሽ ጠንከር ሲል ከሌሎች የዝንጀሮ መንጋዎች ጋር እንዲቀላቀል ወደ ግቢው ተለቀቀ። ነገር ግን ፓንች ብቻውን አልነበረም። ያችን አሻንጉሊቱን እንደ እናት አቅፎ ነበር የገባው። ሌሎች ዝንጀሮዎች ግን ይህንን አዲስ እንግዳ በክፋት ተቀበሉት። ፓንች በአዋቂዋ ዝንጀሮ ሲገፋ፣ ሲጎተትና አሻንጉሊቱን ሊቀሙት ሲሞክሩ የሚያሳዩ ቪዲዮዎች ኢንተርኔቱን አጥለቀለቁት። ሚሊዮኖች ለምን ዝም ትላላችሁ? ፓንች እየተሰቃየ ነው በማለት ለመካነ አራዊቱ ተቃውሞ አቀረቡ። ነገር ግን መካነ አራዊቱ ይህ ሂደት የዝንጀሮዎቹ ማህበራዊ ስርዓት አካል እንደሆነና ፓንች ጠንካራ ሆኖ እንዲያድግ አስፈላጊ መሆኑን አስታወቁ። በዚህ መሃል ግን አንድ አስገራሚ ነገር ተከሰተ። ቻርለስ ኩራን የተባለ የኤአይ ባለሙያ ፓንች ሲበደል አይቶ ዝም ማለት ስላልቻለ በቴክኖሎጂ በመታገዝ ፓንች እንደ ኒንጃ ሆኖ ተቃዋሚዎቹን የሚበቀልበትን ቪዲዮ ሰርቶ አሰራጨ። ይህ ቪዲዮ በቢሊዮን የሚቆጠሩ እይታዎችን አገኘ። ለምን? ምክንያቱም ሁላችንም ውስጥ የተገፋው ማንነታችን እንዲበቀልልን እንፈልግ ነበር። ይህ የታሪኩ ክፍል የሰው ልጅ ለተገፉት ያለውን ጥልቅ ርህራሄ በግልጽ አሳይቷል። ፓንች አሻንጉሊቷን አጥብቆ ሲይዝ የምናየው የራሳችንን ውስጣዊ ልጅነት ወይም ኢነር ቻይልድ የሚባለው ነው። ሁላችንም በሕይወታችን የሆነ ቦታ ውድቅ ተደርገናል፣ ተገፍተናል፣ አሊያም ደህንነት የሚሰጠንን ነገር ሽተናል። ፓንች ያችን አሻንጉሊት የሚይዘው ለውበት ሳይሆን ዓለም ስትጨክንበት የምታጽናናው ብቸኛ ነገር ስለሆነች ነው። ይህ ሴኩሪቲ ብላንኬት ወይም የደህንነት መጠለያ ተብሎ የሚጠራው ስነ ልቦናዊ ክስተት በሰው ልጆችም ላይ በስፋት ይታያል። ፓንች በአዋቂ ዝንጀሮዎች መካከል ሆኖ አሻንጉሊቱን አለመልቀቁ እኛ ሰዎች በሥራ ቦታችን፣ በማህበራዊ ሕይወታችን አሊያም በጭንቀት ወቅት የምንይዛቸውን የድጋፍ ነጥቦች ያስታውሰናል። የታሪኩ ጥልቀት ያለው እዚህ ጋር ነው። ፓንች እንዲለምድና እንዲድን የሚፈልገው ዓለም በእውነት የራሱን መዳን ነው የሚፈልገው። የፓንች ጽናትና ተስፋ ለመቁረጥ ለብዙዎች የመነሳሳት ምንጭ ሆኗል። ይሁን እንጂ ባለፈው ቅዳሜ የካቲት 21 ቀን 2026 ታሪኩ አስገራሚና አስደሳች አቅጣጫ ያዘ። መላው ዓለም ሲጠብቀው የነበረው የምስራች ተሰማ። ኦንሲንግ የተባለች አዋቂ ሴት ዝንጀሮ ፓንችን
አጥብቃ ስታቅፈውና ፀጉሩን ስታበጥርለት የሚያሳይ ቪዲዮ ወጣ። በዝንጀሮቹ ዓለም ፀጉር ማበጠር የትልቅ ፍቅርና የመቀበል ምልክት ነው። ፓንች ለመጀመሪያ ጊዜ ከአርቲፊሻል አሻንጉሊት ውጭ እውነተኛ የእናትነትን ሙቀት አገኘ። ይህ ቅጽበት የፓንች የብቸኝነት ዘመን ማብቃቱን ያበሰረ ነበር። አሁን ላይ ፓንች ከሌሎች ትናንሽ ዝንጀሮች ጋር መጫወት ጀምሯል። ከእናቱ አሻንጉሊት ጋርም መራራቅ ጀምሯል። ይህ የሰው ልጅ ሊማረው የሚገባ ትልቅ ትምህርት ነው። እውነተኛ ፍቅርና መቀበል ሲገኝ የሙጥኝ ያልናቸውን የድሮ ቁስሎችና ጊዜያዊ ማስታገሻዎች መተው እንጀምራለን። ፓንች አሁን ብርቱና የማይፈራ ዝንጀሮ ሆኗል። ውድ የረቂቅ ሚዲያ ቤተሰቦች የፓንች ታሪክ በእናንተ ሕይወት ውስጥ ምን ትርጉም ሰጣችሁ? እናንተስ በሕይወታችሁ አጥብቃችሁ ያዛችሁትና መተው ያልቻላችሁት አሻንጉሊት ምንድነው? በአስተያየት መስጫው ላይ አጋሩን። እንደነዚህ ያሉ ልብ የሚነኩና እጅግ ጥልቅ የሆኑ የዓለም ዜናዎችን ለማግኘት ረቂቅ ሚዲያን አሁኑኑ ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አረጋግጡ። ቪዲዮንም ላይክና ሼር በማድረግ ለሌሎች እንዲደርስ አድርጉ። በመጨረሻም የፓንች ታሪክ የሚያስተምረን አንድ ትልቅ እውነት አለ። ሕይወት ምንም ያህል መራራ ጅምር ቢኖራት ጊዜና ጽናት ካለ የማይታለፍ መከራ የለም። ፓንች ከእናቱ ውድቅ ተደርጎ በዝንጀሮዎች ተገፍቶና ብቸኝነትን ተላምዶ በመጨረሻው ድል አድርጓል። ይህ ትንሽዬ ፍጡር ለዓለም ያሳየው ትምህርት መላመድ ድፍረትን ይጠይቃል የሚል ነው። ሁላችንም በሕይወታችን ጉዞ ውስጥ ትናንሽ አሻንጉሊቶችን ይዘን ልናድግ እንችላለን። ነገር ግን ትክክለኛው ጊዜና ትክክለኛው ሰው ሲመጣ ያንን አሮጌ ማንነት ጥለን አዲስ ሕይወት መጀመር እንችላለን። ፓንች ዛሬ በጃፓን መካነ አራዊት ውስጥ በደስታ እየተጫወተ ነው። እኛም ከእሱ ታሪክ ብርታትን አግኝተን ወደፊት መራመድ ይኖርብናል። ፓንች ዝንጀሮ ብቻ አይደለም፣ እሱ የተስፋ ምልክት ነው። ስለተከታተላችሁን እናመሰግናለን።